አመሰግናለሁ ሀብታሙ። ወደ ጥያቄው መልስ ከመሄዴ በፊት አሁንም እንደባለፈው ፍቀድልኝና በወቅታዊ ጉዳይ ላይ አንዲት ነገር ብዬ ወደ ጥያቄው እሄዳለሁ። አስተያየት መስጠት የፈለግኩት በዚህ በያዝነው ሳምንት በፌዴራል ፓርላማ ተብዬው መድረክ ላይ በጠቅላይ ሚኒስትሩ ስለ ድሬዳዋ ስለተባለው ነገር ነው። ወደዛ ከመሄደ በፊት ግን እንደገና ሌላ እንደው ላስፈቅድና ለሁለተኛ ጊዜ ለምንድን ነው ፓርላማ ተብዬው የምለው በሚለው ላይ አንድ ሁለት ነገር ልበል። ከሁሉ አስቀድሞ መሳደብ አይደለም ወይም አላግባብ ስም ማጥፋት አይደለም። እኔ በመሳደብም ስምም አላግባብ በማጥፋት እንደማላምን ህዝብ ያቅልኛል፣ ቢያንስ የሚያቀኝ ሰው ይመሰክርልኛል ብዬ አስባለሁ። በፖለቲካ አውዳችን ውስጥ ጨዋነት መኖር አለበት እና ማንኛቸውንም ነገር በጨዋነት እና በስርዓት ማስኬድ መቻል አለብን ብዬ ከልብ አምናለሁ። ይሄ ከታሪካችንም ከማንነታችንም ጋር የተያያዘ ነው ብዬም ስለማምን ማለት ነው። ሆኖም እዚህ ውስጥም አሁን በዝርዝር አልገባም። ወደ ፓርላማ ተብዬው ልመለስና ፓርላማ ተብዬው የተባለበት ምክንያት ከፓርላማ ማንነት ጋር የተያያዘ ነገር ስላለ ነው። ፓርላማ እንግዲህ እኛ መጨረሻ ላይ ከተቀላቀሉት ሀገራት መካከል አንዱ ነን ማለት ይቻላል። ከዛ በፊት ረዥም ታሪክ ያለው በአውሮፓ ነው እና መሰረታዊ መገለጫው በአንድ ሀገር ውስጥ ያለውን ብዝሃነት የሚንጸባረቅበት መድረክ መሆኑ ነው። ይህ ብዝሃነት ከብሔርም አኳያ ሊሆን ይችላል፣ ከሃይማኖትም አኳያ ሊሆን ይችላል። ግን ከሁሉም በላይ ግን ከነዚህም አሁን ካስቀመጥኳቸው በላይ ግን የሀሳብ ብዝሃነት የሚንጸባረቅበት መድረክ ነው። ይሄንን ስል ለምሳሌ በአውሮፓ ውስጥ የሄድ እንደሆነ ወደ ኮሪያ፣ ወደ ኤዥያ ደግሞ ስንሄድ ወደ ኮሪያ ሄድ እንደሆነ ወደ ጃፓን ሄድ እንደሆነ እነዚህ ሀገራት አንድ ቋንቋ የሚናገር ህዝብ፣ አንድ ብሔር ያለበት ህዝብ፣ በሃይማኖትም ወጥ የሆነ ማህበረሰቦች ናቸው። ፓርላማቸውን ስንመለከት ግን የተለያዩ የፖለቲካ ድርጅቶች የሚወከሉበት ነው። የተወከሉት በተለያዩ የፖለቲካ ድርጅቶች ስለሆኑ አይደለም፣ የተለያዩ አመለካከቶችን ስለሚወክሉ ነው። ስለዚህ ወደ ጃፓን ስንሄድ በጃፓን ማህበረሰብ ውስጥ ያለው የሀሳብ ብዝሃነት በመገለጫው ፊት ለፊት የሚታየው በጃፓን ፓርላማ ውስጥ ነው ማለት ነው። ወደ ኮሪያም ስንሄድ እንደዛው፣ ወደ አውሮፓ ሄደን እንደነ ፈረንሳይን፣ እነ ስዊድንን፣ እነ ኖርዌይን እና እንግሊዝን ስንቃኝ ያው ተመሳሳይ ነገር ነው የምናገኘው። አሜሪካም ስንሄድ በዛው ልክ እንደ ኢትዮጵያ የመሳሰሉ የህብረ ብሔራዊ ሀገራት እንደ ህንድ እንደ ምሳሌ ማንሳት ይቻላል። ናይጄሪያን ከአፍሪካ እንደ ምሳሌ ማንሳት ይቻላል። ደቡብ አፍሪካን እንደዚሁ ከአፍሪካ ማንሳት ይቻላል። ወደዛ ደግሞ ስንሄድ ቅድም እንዳልኩት እነዚህ ሀገራት በኤዥያ እና በአፍሪካ ያሉት አብዛኞቹ ሀገራት ህብረ ብሔራዊና የሃይማኖት ብዝሃነት ያለባቸው ሀገራት ስለሆኑ የሀሳብ ልዩነቱም የሀሳብ ብዝሃነቱም በዛው ልክ የሰፋ ነው እና ይህ እውነታ እንግዲህ ዲሞክራሲ ባለባቸው ሀገራት ውስጥ በፓርላማቸው ውስጥ ይንጸባረቃል። የፖለቲካ ድርጅቶቹ ብዙነት ራሱ ቁጥሩ ይጨምራል። የሚንጸባረቀው በዛ በፓርላማ መድረክ ላይ የሚንጸባረቀው ሀሳብ በዛው ልክ ሰፋ ያለ ነው ማለት ነው። እንግዲህ ኢትዮጵያ ከነ ናይጄሪያ፣ ከነ ደቡብ አፍሪካ፣ ከነ ህንድ ተርታ መመደብ የሚገባት ሀገር ናት። መሬት ላይ ያለውን እውነታ ስናይ ግን አሁን በዚህ ፌዴራል ፓርላማ ተብዬው ውስጥ 99% መቀመጫው ያው በገዢው ፓርቲ እጅ ነው ያለው፣ በብልጽግና ፓርቲ
እጅ ነው ያለው። ስለዚህ ፓርላማው የሚያንጸባርቀው ይሄ ማን ነው ገዢውን ፓርቲ ብልጽግና ኢህአዴግ ብልጽግና ነው እንጂ ኢትዮጵያን አይደለም። ፓርላማውን ተመልክተን ኢትዮጵያን አናገኛትም። የምናገኘው ገዢውን ፓርቲ ነው። ገዢው ፓርቲ ውስጥ ያለውን የብሔር ብዝሃነት፣ የሃይማኖት ብዝሃነት አዎ ፓርላማ ተብዬ ውስጥ እናገኘዋለን። ግን በአንድ ሀገር ውስጥ በተለይ በፖለቲካ መድረኩ ላይ ዋናው የልዩነት መገለጫ ቋንቋ ወይም ሃይማኖት ሳይሆን አስተሳሰብ ነው። ፖለቲካ በአጠቃላይ መዘውሩ አስተሳሰብ ነው እንጂ ብሔርም ቋንቋም ሃይማኖትም አይደለም። ስለዚህ እኛ ያለን የገዢው ፓርቲ ምክር ቤት እንጂ ፓርላማ አይደለም የሚለውን እውነታል ለማንጸባረቅ ነው። ፓርላማ ተብዬው የሚለው እንግዲህ አንድ ቀን ፈጣሪ ፈቃዱ ከሆነ ሁላችንም በትክክል በማህበረሰባችን ውስጥ ያለው የሀሳብ ብዝሃነትን የሚያንጸባርቅ ፓርላማ እውን ሆኖ እናያለን ብዬ ተስፋ አደርጋለሁ። በተለይ ደግሞ በፋኖ ትግል ከማንም በላይ ኢትዮጵያ ውስጥ ካሉ የፖለቲካ ድርጅቶች መካከል ይህንን እውን ለማድረግ እድልም ያለው ፍላጎትም ያለው ህዝባዊ መሰረትም ያለው ፋኖ ነው እና ፈጣሪ መጨረሻውን ያሳምረው እንጂ ወደዛ የምንሄድበት ሁኔታም አለ ብዬ አስባለሁ ማለት ነው።